ሰላም እንዴት ናችሁ ቤተሰቦች? አለው እግዚአብሔር ይመስገን። አሁን ስፖርት ሰርቼ የተነሳው ነኝ። ሰዓቱ 12:00 ነው። 11:00 ተነስቼ 1 ሰዓት ሙሉ ሰርቻለሁ። 1 ሰዓት ውስጥ የተሰማኝ ደስታ ልዩ ነው። ብቻዬን ያው አንድም ሰው የለም። ብቻዬን ቁጭ ብዬ እሰራለሁ ስፖርቴን። ሌሊት ተነስቼ ስራ እስከምገባ በደንብ እሰራለሁ። ደግሞ በጣም ነው ደስ የሚለኝ እንዴት እንደሚመችኝ በስማ በጣም ደስ ይላል። ከኔ ጋር የምትሰሩት ልጆች ከኔ ጋር በቪዲዮ ሄዶ አይታለ እንደዚህ ሸክማለሁ። ይሄን ጫታለሁ። ይሄ በቃ ይሄ ነው እንደፈለኩ ከፈለኩ እንሰራለሁ። ሻፕም ሰራለሁ። ሻፕ ሰራለሁ። በጣም ነው ደስ የሚለኝ። እንግዲህ ብቻ የራሴን አሰለጥናለሁ። አስተምረኝ የሚልኝ ግን ብቻ በጣም ኮራለሁ። በጣም ነው ደስ የሚለኝ እና ከኔ ጋር የምትሰሩት በቪዲዮ ከሆናችሁ የምትከታተሉኝ ከኔ ጋር እንድትሰሩ 11 ሰዓት ተነስቼ 1 ሰዓት ሙሉ ሰርቻለሁ። እንግዲህ አላቋርጥም፣ ሁሌ እሰራለሁ። በቃ ደስ ነው የሚለኝ። በስመ አብ እንዴት እንደሚያምር ከኔ ጋር አብሮ ብትሰሩ በስመ አብ ምን ትላላችሁ? ሌሊት ተነስቼ እሰራለሁ። ከዛ ቀኑን ፈታ ብዬ እውላለሁ። በቃ ደስ ነው የሚለኝ። በስመ አብ በቃ ሁሉ ነገር ደስ ይላል። ስፖርት ስሰራ በስመ አብ ይመቸኛል። በቃ አይሰለችኝም። በቃ ሁሌ እሰራለሁ። ግን አንድ ቀን ሰልችቶኝ አያውቅም። ለምዶብኛል። ደስ ይላል። በቃ በቃ አሁን ቢያንስ 1 አመት ምናምን ሰርቻለሁ። እንግዲህ ወደፊትም እቀጥላለሁ። ምንም ብቻ እሰራለሁ። ግን አንድ ቀን የራሱ ሰልችቶኝ ቺስት ብዬ አላውቅም። ከእንቅልፍ ስነሳ ሩጭ እነሳለሁ። ሰዓቱን አውቃለሁ፣ ለምጃለሁ። በጣም ነው ደስ የሚለኝ። እንግዲህ በዚህ አጋጣሚ የምትመለከቱኝ ቤተሰቦቼ እንዴት ሰላም ናችሁ? አለው እግዚአብሔር ይመስገን። በጣም ተመችቶኛል። ተከታዮቼም በጣም አመሰግናለሁ። ሼር፣ ኮፒ ሊንክ ስፖርት